መስቀል መከራ ነው አይደል? መስቀል በመስቀል ይጠፋል በሉት። ምን ማለት ይመስላችኋል? የምድሩ መስቀል በሰማያዊ መስቀል ይወገዳል። የምድሩ መስቀል የተባለ ምንድነው? ከምድር የምንቀበለው መከራ ነው። የሰማያዊ መስቀል የተባለ የክርስቶስ መስቀል ነው። መከራ የሚጠፋው በመከራ ነው። መከራ በረፍት አይጠፋም። አሁን ክርስቶስ የ5000 ዘመን መከራ በምን አስወገደው? በመከራ። መከራን በመከራ ጠፋ። ነሳ ደዌነ ወጾረ ሕማመነ፣ እሱ ሕማማችን መከራችን ተቀበልነ። ወሬናሁ ከመቅሱፍ፣ እንደተገረፈም አየነው፣ እንደተገረፈም ቆጠር ነው። ውእቱሰ ሐመ በእንቲአነ፣ እሱ ግን እኛ ስለኛ ሲል ታመመ። ትምህርተ ሰላምነ፣ የሰላማችን ምልክትን በሱ መከራ ላይ ነበረ ይላል ኢሳይያስ። ትንቢተ ኢሳይያስ ምዕራፍ 53 ላይ እሱ መከራ በመቀበሉ ሰላም ሰጠን። መከራውን ያጠፋው በመከራ ነው። ስቃይን ያጠፋው በስቃይ ነው። ግርፋትን ያጠፋው በግርፋት ነው። ስደትን ያጠፋው በስደት ነው። ሞትን ያጠፋው በሞት ነው። ቁስልን ያጠፋ በቁስል ነው። ችንካርን የነቀለ በችንካር ነው። እሾህን ያጠፋ በእሾህ ነው። ይህንን አጠፋ። ዛሬ ደግሞ